የተሞከረበት ሂደት የበለጠ የሚያበረታታ ነው። ይህን ስንመለከት ከጉባኤ እስከ ጉባኤ ቃልን በተግባር ለመፈጸም የተካሄደበት ርገት ከፖለቲካ አኳያ በጣም ትልቅ መሻሻል የመጣበት፣ ከጤና እንቅስቃሴ አኳያ ያለውን ሁኔታ ብንመለከት በጤና ተቋማት አጠቃላይ የጤና እንቅስቃሴውን ከማዘመን የተሻለ የጤና አገልግሎት ለህብረተሰቡ ከማቅረብ ጀምሮ የተለያዩ የጤና ተቋማት ለህዝቡ በቅርብ ተደራሽ እንዲሆኑ ጠንካራ ስራዎች የተሰሩበት፣ የመድኃኒት አቅርቦት ከጤና ተቋማት ውስጥ በማይገኝበት ሰዓት በከነማ ፋርማሲዎች ጭምር እንዲሰራጭ በማድረግ በኮንዶሚኒየሞች ግቢ ውስጥ ሳይቀር ማስፋፋት የተካሄደበትና በርካቶች ለመድኃኒት እጥረት እንዳይዳረጉ ጤና ተቋማት ውስጥ የጠፉ መድኃኒቶችን በተመጣጣኝ ዋጋ እንዲሁም በአካባቢያቸው እንዲያገኙ በማድረግ የተሰራው ስራ በጣም ጠንካራ ተብሎ ሊጠቀስ የሚችል ነገር ነው። በጣም በርካታ ቁጥር ያላቸው ትምህርት ቤቶች እንዲስፋፉ፣ ሁሉም ለቅድመ መደበኛ ትምህርት ተደራሽ ሆነው የተሻለ ግንዛቤ እንዲያገኙ እየተደረገ ያለበት ሁኔታ፣ ከዛም ከፍ ሲሉ በመደበኛ ትምህርት ቤቶች ውስጥ የምገባ ስርዓት ከ800 ሺህ በላይ ለሚሆኑ ተማሪዎች የምገባ ስርዓት የተጀመረበትን እኒህንና ለትምህርት ጥራቱ ከፍተኛ ርብርብ እየተካሄደ ያለበት የቁሳቁስ አቅርቦት የትምህርት ቁሳቁስ አቅርቦትን በተሻለ ደረጃ በማቅረብ የተሻለ የትምህርት አቅርቦት ወይም የትምህርት ጥራትን የማሻሻል ስራ የተሰራ ያለበትን ሁኔታ ሁሉ ስንመለከተው የእውነት ለመናገር በትምህርት ረገድ በጣም ትልቅ መሻሻሎች እየመጡ እንደሆነ የምንረዳ ሁኔታ አለ ማለት ነው። ፓርቲው ፕሮግራሙን በመደመር እሳቤ ላይ ተንተርሶ ከቀረጸ በኋላ ተቋማዊ ስርዓት ለመዘርጋት እንዲያመች በአጠቃላይ መተዳደሪያ ደንቡንና ከሱ በተጨማሪ ከ16 የሚያንሱ መመሪያዎች የወጡበት ሁኔታ እንዳለ እናስታውሳለን። እነዚህ መመሪያዎች የእውነት ለመናገር ፓርቲን እንደ ፓርቲ ተቋማዊ ህልውናውን ከማረጋገጥ የተሻለ ቁመና እንዲኖረው፣ ለመንግስት ተቋማትም ተሞክሮ እንዲሆን፣ ለተፎካካሪ ፓርቲዎችም አርአያ ሊሆን የሚያስችል ትልቅ ስራ የተሰራበት ሁኔታ እንዳለ መታዘብ እንችላለን። ይህን መሰረት አድርጎ ከዚህ በፊት እንደተለመደው በግለሰቦች ሀሳብ እንዲሁ ደራሽ በሆኑ ሀሳቦች በመጠለፍ ማንም ሰው የፈለገውን ነገር የሚያከናውንበት ሳይሆን ማንም ሰው ስርዓታዊ ወይም ደግሞ ተቋማዊ የሆነ መገነባባት ላይ አተኩሮ ህጎችን፣ ደንቦችን እንዲሁም መመሪያዎችን ታሳቢ አድርጎ ስራዎች የሚሰሩበትና ይህንንም መሰረት አድርጎ ትልልቅ ተልእኮች ሲፈጸሙ የነበረበት ሁኔታ እንዳለ እናስታውሳለን። ይህ በመሆኑም ፓርቲው እንደ ፓርቲ ትልቅ ተቋም የፈጠረበት ትልቅ አቅም የተገነባበትና ይህን መሰረት አድርጎም ወደፊት መምጣት የተቻለበትና ትልልቅ ተግባራት የተከናወኑበት ወቅት እንደነበረ እናስታውሳለን። የፓርቲ ስትራቴጂክ እቅድ የ10 ዓመት ስትራቴጂክ እቅድ ሁሉ ተነድፎ ከ2016 ጀምሮ በተጨባጭ ወደ ትግበራ የተገባበትና ይህ ስትራቴጂክ እቅድ ላይ ፓርቲው በ10 ዓመቱ የት ይደርሳል፣ ምን ተግባራት ቢከናወኑ የት ደርሶ የተሻለ ፓርቲ የተሻለ ሁለንተናዊ ብልጽግናን በሀገር ደረጃ ማሳካት የሚችል ፓርቲ እንዴት ሊሆን ይችላል የሚለውን በግልጽ ያመላከተ ሰነድ ተዘጋጅቶ ይሄም በመላው ሀገሪቱ ባሉ ቅርንጫፍ ጽሕፈት ቤቶች ተሰራጭቶ እየተገበረ ያለበት ሁኔታ ስላለ በዚህ ረገድ ያለው እንቅስቃሴ እጅግ የሚያኮራ ትልቅ ተቋም እየተፈጠረ ያለበትና በቀጣይም ጠንካራ ስራዎችን ለመስራት ምቹ ሁኔታ የተፈጠረበት ሁኔታ እንዳለ መረዳት እንችላለን። አዲስ አበባን የብልጽግና ተምሳሌት አደረግን ማለት አዲስ አበባን እንድታሸበርቅ ወይም ደግሞ ለእይታ ምቹ እንድትሆን ማድረግ ብቻ ሳይሆን አጠቃላይ የህዝቡ ኑሮ ሊሻሻል የሚችልበትን የተሻለ የኑሮ ሁኔታ ውስጥ ሊገባ የሚችልበትን እድል የመፍጠር ጉዳዮችንም ታሳቢ ያደረገ ነው ማለት ነው። ይህንን ብለን ስናይ አጠቃላይ በሀገሪቱ ውስጥ ብሎም ደግሞ በከተማችን ውስጥ ያለውን ነዋሪ እንዴት ብናደርግ ወይም ደግሞ ከዚህ በፊት ምን ነበሩ፣ በቀጣይስ ምን መሆን አለባቸው የሚሉ ጉዳዮችን ታሳቢ አድርገን የነበሩብን በጣም በርካታ ስብራቶች አሉ። እንደሚታወቀው በፖለቲካው፣ በማህበራዊ፣ በኢኮኖሚ ዘርፉ በጣም ብዙ ስብራቶች ያሉበት ሀገር ነው። ይህን ስብራት ሊጠግን የሚችል አጠቃላይ እንቅስቃሴ እንዴት ማድረግ ይቻላል፣ ምን ላይ ትኩረትስ ማድረግ አለብን የሚሉ ስራዎች የተሰሩበት ሁኔታ እንዳሉ እናስታውሳለን። እነዚህ ጉዳዮች ምን ይዘው መጥተውልናል ማለት ነው? የተሻለ መግባባት በአመራሩ፣ የተሻለ መግባባት በህዝቡና በመንግስት መካከል፣ በህዝቡና በፓርቲው መካከል እንዲፈጠር በማድረግ ያሰብናቸው ስራዎች፣ ያቀርናቸው እቅዶች እንዲሳኩ ትልቅ እድል ፈጥሮልናል ማለት ነው። ስለዚህ በሂደቱ ውስጥ አጠቃላይ በከተማ ውስጥ ትልልቅ ፕሮጀክቶች ይከናወናሉ። እንደምናውቀው በእነዚህ ፕሮጀክቶች ውስጥ የስራ እድሎች እንዲፈጠሩ በርካታ ወጣቶች፣ በርካታ ስራ ፈላጊ
የከተማ ነዋሪ የስራ እድል የሚያገኝበት ሁኔታ እንዲመቻች ትልልቅ ስራዎች የተሰሩበት ሁኔታ አለ። በዚህም በርካቶች የስራ እድል አግኝተው የተሻለ እንቅስቃሴ እያደረጉበት ሁኔታ እንዳለ እንታዘባለን። ከዛም አልፎ ደግሞ በተቻለ መጠን ሰው የራሱን ስራ ፈጥሮ ሊቀጥል የሚችልበት የራሱን ኑሮ ሊያሻሽል የሚችልበት ምቹ ሁኔታዎች በከተማችን ውስጥም እንዲፈጠሩ የተደረገበት ሁኔታን ስናይ አጠቃላይ የህዝቡን ኑሮ ከማሻሻል አኳያ የተሻለ እንቅስቃሴ ውስጥ እንደነበረን ማመላከት የሚቻልበት ሁኔታ አለ። በፖለቲካ በኩልም የነበረን ስብራት አሻሽለን በተቻለ መጠን ከተማችን የሁላችንም ቤት መሆኗን በሚያረጋግጥ አግባብ ፖለቲካዊ ውሳኔዎች በጋራ የሚወሰኑበት አመራሩ ከሁሉም አካባቢዎች የመጡ እህቶች፣ ወንድሞች በጋራ ሆነው የሚመሩበትን ሁኔታ ስናይ በፖለቲካውም አካባቢ የተፈጠረውን ስብራት ለመጠገን የተሞከረበት ሂደት የበለጠ የሚያበረታታ ነው። ይህን ስንመለከት ከጉባኤ እስከ ጉባኤ ቃልን በተግባር ለመፈጸም የተካሄደበት ርገት ከፖለቲካ አኳያ በጣም ትልቅ መሻሻል የመጣበት፣ ከጤና እንቅስቃሴ አኳያ ያለውን ሁኔታ ብንመለከት በጤና ተቋማት አጠቃላይ የጤና እንቅስቃሴውን ከማዘመን የተሻለ የጤና አገልግሎት ለህብረተሰቡ ከማቅረብ ጀምሮ የተለያዩ የጤና ተቋማት ለህዝቡ በቅርብ ተደራሽ እንዲሆኑ ጠንካራ ስራዎች የተሰሩበት፣ የመድኃኒት አቅርቦት ከጤና ተቋማት ውስጥ በማይገኝበት ሰዓት በከነማ ፋርማሲዎች ጭምር እንዲሰራጭ በማድረግ በኮንዶሚኒየሞች ግቢ ውስጥ ሳይቀር ማስፋፋት የተካሄደበትና በርካቶች ለመድኃኒት እጥረት እንዳይዳረጉ ጤና ተቋማት ውስጥ የጠፉ መድኃኒቶችን በተመጣጣኝ ዋጋ እንዲሁም በአካባቢያቸው እንዲያገኙ በማድረግ የተሰራው ስራ በጣም ጠንካራ ተብሎ ሊጠቀስ የሚችል ነገር ነው። በጣም በርካታ ቁጥር ያላቸው ትምህርት ቤቶች እንዲስፋፉ ሁሉም ለቅድመ መደበኛ ትምህርት ተደራሽ ሆነው የተሻለ ግንዛቤ እንዲያገኙ እየተደረገ ያለበት ሁኔታ፣ ከዛም ከፍ ሲሉ በመደበኛ ትምህርት ቤቶች ውስጥ የምገባ ስርዓት ከ800 ሺህ በላይ ለሚሆኑ ተማሪዎች የምገባ ስርዓት የተጀመረበትን እኒህንና ለትምህርት ጥራቱ ከፍተኛ ርብርብ እየተካሄደ ያለበት የቁሳቁስ አቅርቦት የትምህርት ቁሳቁስ አቅርቦትን በተሻለ ደረጃ በማቅረብ የተሻለ የትምህርት አቅርቦት ወይም የትምህርት ጥራትን የማሻሻል ስራ የተሰራ ያለበትን ሁኔታ ሁሉ ስንመለከተው የእውነት ለመናገር በትምህርት ረገድ በጣም ትልቅ መሻሻሎች እየመጡ እንደሆነ የምንረዳ ሁኔታ አለ ማለት ነው። ፓርቲው ፕሮግራሙን በመደመር እሳቤ ላይ ተንተርሶ ከቀረጸ በኋላ ተቋማዊ ስርዓት ለመዘርጋት እንዲያመች በአጠቃላይ መተዳደሪያ ደንቡንና ከሱ በተጨማሪ ከ16 የማያንሱ መመሪያዎች የወጡበት ሁኔታ እንዳለ እናስታውሳለን። እነዚህ መመሪያዎች የእውነት ለመናገር ፓርቲን እንደ ፓርቲ ተቋማዊ ህልውናውን ከማረጋገጥ የተሻለ ቁመና እንዲኖረው ለመንግስት ተቋማትም ተሞክሮ እንዲሆን ለተፎካካሪ ፓርቲዎችም አርአያ ሊሆን የሚያስችል ትልቅ ስራ የተሰራበት ሁኔታ እንዳለ መታዘብ እንችላለን። ይህን መሰረት አድርጎ ከዚህ በፊት እንደተለመደው በግለሰቦች ሀሳብ እንዲሁ ደራሽ በሆኑ ሀሳቦች በመጠለፍ ማንም ሰው የፈለገውን ነገር የሚያከናውንበት ሳይሆን ማንም ሰው ስርዓታዊ ወይም ደግሞ ተቋማዊ የሆነ መገነባባት ላይ አተኩሮ ህጎችን፣ ደንቦችን እንዲሁም መመሪያዎችን ታሳቢ አድርጎ ስራዎች የሚሰሩበትና ይህንንም መሰረት አድርጎ ትልልቅ ተልእኮች ሲፈጸሙ የነበረበት ሁኔታ እንዳለ እናስታውሳለን። ይህ በመሆኑም ፓርቲው እንደ ፓርቲ ትልቅ ተቋም የፈጠረበት ትልቅ አቅም የተገነባበትና ይህን መሰረት አድርጎም ወደፊት መምጣት የተቻለበትና ትልልቅ ተግባራት የተከናወኑበት ወቅት እንደነበረ እናስታውሳለን። የፓርቲ ስትራቴጂክ እቅድ የ10 ዓመት ስትራቴጂክ እቅድ ሁሉ ተነድፎ ከ2016 ጀምሮ በተጨባጭ ወደ ትግበራ የተገባበትና ይህ ስትራቴጂክ እቅድ ላይ ፓርቲው በ10 ዓመቱ የት ይደርሳል፣ ምን ተግባራት ቢከናወኑ የት ደርሶ የተሻለ ፓርቲ የተሻለ ሁለንተናዊ ብልጽግናን በሀገር ደረጃ ማሳካት የሚችል ፓርቲ እንዴት ሊሆን ይችላል የሚለውን በግልጽ ያመላከተ ሰነድ ተዘጋጅቶ ይሄም በመላው ሀገሪቱ ባሉ ቅርንጫፍ ጽሕፈት ቤቶች ተሰራጭቶ እየተገበረ ያለበት ሁኔታ ስላለ በዚህ ረገድ ያለው እንቅስቃሴ እጅግ የሚያኮራ ትልቅ ተቋም እየተፈጠረ ያለበትና በቀጣይም ጠንካራ ስራዎችን ለመስራት ምቹ ሁኔታ የተፈጠረበት ሁኔታ እንዳለ መረዳት እንችላለን። አዲስ አበባን የብልጽግና ተምሳሌት አደረግን ማለት አዲስ አበባን እንድታሸበርቅ ወይም ደግሞ ለእይታ ምቹ እንድትሆን ማድረግ ብቻ ሳይሆን አጠቃላይ የህዝቡ ኑሮ ሊሻሻል የሚችልበትን የተሻለ የኑሮ ሁኔታ ውስጥ ሊገባ የሚችልበትን እድል የመፍጠር ጉዳዮችንም ታሳቢ ያደረገ ነው ማለት ነው። ይህንም ብለን ስናይ አጠቃላይ በሀገሪቱ ውስጥ ብሎም ደግሞ በከተማችን ውስጥ ያለውን ነዋሪ
እንዴት ብናደርግ ወይም ደግሞ ከዚህ በፊት ምን ነበሩ፣ በቀጣይስ ምን መሆን አለባቸው የሚሉ ጉዳዮችን ታሳቢ አድርገን የነበሩብን በጣም በርካታ ስብራቶች አሉ። እንደሚታወቀው በፖለቲካው፣ በማህበራዊ፣ በኢኮኖሚ ዘርፉ በጣም ብዙ ስብራቶች ያሉበት ሀገር ነው። ይህን ስብራት ሊጠግን የሚችል አጠቃላይ እንቅስቃሴ እንዴት ማድረግ ይቻላል፣ ምን ላይ ትኩረትስ ማድረግ አለብን የሚሉ ስራዎች የተሰሩበት ሁኔታ እንዳሉ እናስታውሳለን። እነዚህ ጉዳዮች ምን ይዘው መጥተውልናል ማለት ነው? የተሻለ መግባባት በአመራሩ፣ የተሻለ መግባባት በህዝቡና በመንግስት መካከል፣ በህዝቡና በፓርቲ መካከል እንዲፈጠር በማድረግ ያሰብናቸው ስራዎች፣ ያቀርናቸው እቅዶች እንዲሳኩ ትልቅ እድል ፈጥሮልናል ማለት ነው። ስለዚህ በሂደቱ ውስጥ አጠቃላይ በከተማ ውስጥ ትልልቅ ፕሮጀክቶች ይከናወናሉ። እንደምናውቀው በእነዚህ ፕሮጀክቶች ውስጥ የስራ እድሎች እንዲፈጠሩ፣ በርካታ ወጣቶች፣ በርካታ ስራ ፈላጊ የከተማ ነዋሪ የስራ እድል የሚያገኝበት ሁኔታ እንዲመቻች ትልልቅ ስራዎች የተሰሩበት ሁኔታ አለ። በዚህም በርካቶች የስራ እድል አግኝተው የተሻለ እንቅስቃሴ እያደረጉበት ሁኔታ እንዳለ እንታዘባለን። ከዛም አልፎ ደግሞ በተቻለ መጠን ሰው የራሱን ስራ ፈጥሮ ሊቀጥል የሚችልበት፣ የራሱን ኑሮ ሊያሻሽል የሚችልበት ምቹ ሁኔታዎች በከተማችን ውስጥም እንዲፈጠሩ የተደረገበት ሁኔታን ስናይ አጠቃላይ የህዝቡን ኑሮ ከማሻሻል አኳያ የተሻለ እንቅስቃሴ ውስጥ እንደነበረን ማመላከት የሚቻልበት ሁኔታ አለ። በፖለቲካ በኩልም የነበረን ስብራት አሻሽለን በተቻለ መጠን ከተማችን የሁላችንም ቤት መሆኗን በሚያረጋግጥ አግባብ ፖለቲካዊ ውሳኔዎች በጋራ የሚወሰኑበት፣ አመራሩ ከሁሉም አካባቢዎች የመጡ እህቶች፣ ወንድሞች በጋራ ሆነው የሚመሩበትን ሁኔታ ስናይ በፖለቲካውም አካባቢ የተፈጠረውን ስብራት ለመጠገን የተሞከረበት ሂደት የበለጠ የሚያበረታታ ነው። ይህን ስንመለከት ከጉባኤ እስከ ጉባኤ ቃልን በተግባር ለመፈጸም የተካሄደበት ርገት ከፖለቲካ አኳያ በጣም ትልቅ መሻሻል የመጣበት፣ ከጤና እንቅስቃሴ አኳያ ያለውን ሁኔታ ብንመለከት በጤና ተቋማት አጠቃላይ የጤና እንቅስቃሴውን ከማዘመን የተሻለ የጤና አገልግሎት ለህብረተሰቡ ከማቅረብ ጀምሮ የተለያዩ የጤና ተቋማት ለህዝቡ በቅርብ ተደራሽ እንዲሆኑ ጠንካራ ስራዎች የተሰሩበት፣ የመድኃኒት አቅርቦት ከጤና ተቋማት ውስጥ በማይገኝበት ሰዓት በከነማ ፋርማሲዎች ጭምር እንዲሰራጭ በማድረግ በኮንዶሚኒየሞች ግቢ ውስጥ ሳይቀር ማስፋፋት የተካሄደበትና በርካቶች ለመድኃኒት እጥረት እንዳይዳረጉ ጤና ተቋማት ውስጥ የጠፉ መድኃኒቶችን በተመጣጣኝ ዋጋ እንዲሁም በአካባቢያቸው እንዲያገኙ በማድረግ የተሰራው ስራ በጣም ጠንካራ ተብሎ ሊጠቀስ የሚችል ነገር ነው። በጣም በርካታ ቁጥር ያላቸው ትምህርት ቤቶች እንዲስፋፉ፣ ሁሉም ለቅድመ መደበኛ ትምህርት ተደራሽ ሆነው የተሻለ ግንዛቤ እንዲያገኙ እየተደረገ ያለበት ሁኔታ፣ ከዛም ከፍ ሲሉ በመደበኛ ትምህርት ቤቶች ውስጥ የምገባ ስርዓት ከ800 ሺህ በላይ ለሚሆኑ ተማሪዎች የምገባ ስርዓት የተጀመረበትን፣ እኒህንና ለትምህርት ጥራቱ ከፍተኛ ርብርብ እየተካሄደ ያለበት የቁሳቁስ አቅርቦት፣ የትምህርት ቁሳቁስ አቅርቦትን በተሻለ ደረጃ በማቅረብ የተሻለ የትምህርት አቅርቦት ወይም የትምህርት ጥራትን የማሻሻል ስራ የተሰራ ያለበትን ሁኔታ ሁሉ ስንመለከተው የእውነት ለመናገር በትምህርት ረገድ በጣም ትልቅ መሻሻሎች እየመጡ እንደሆነ የምንረዳ ሁኔታ አለ ማለት ነው። ፓርቲው ፕሮግራሙን በመደመር እሳቤ ላይ ተንተርሶ ከቀረጸ በኋላ ተቋማዊ ስርዓት ለመዘርጋት እንዲያመች በአጠቃላይ መተዳደሪያ ደንቡንና ከሱ በተጨማሪ ከ16 የማያንሱ መመሪያዎች የወጡበት ሁኔታ እንዳለ እናስታውሳለን። እነዚህ መመሪያዎች የእውነት ለመናገር ፓርቲን እንደ ፓርቲ ተቋማዊ ህልውናውን ከማረጋገጥ የተሻለ ቁመና እንዲኖረው፣ ለመንግስት ተቋማትም ተሞክሮ እንዲሆን፣ ለተፎካካሪ ፓርቲዎችም አርአያ ሊሆን የሚያስችል ትልቅ ስራ የተሰራበት ሁኔታ እንዳለ መታዘብ እንችላለን። ይህን መሰረት አድርጎ ከዚህ በፊት እንደተለመደው በግለሰቦች ሀሳብ እንዲሁ ደራሽ በሆኑ ሀሳቦች በመጠለፍ ማንም ሰው የፈለገውን ነገር የሚያከናውንበት ሳይሆን ማንም ሰው ስርዓታዊ ወይም ደግሞ ተቋማዊ የሆነ መገነባባት ላይ አተኩሮ ህጎችን፣ ደንቦችን እንዲሁም መመሪያዎችን ታሳቢ አድርጎ ስራዎች የሚሰሩበትና ይህንንም መሰረት አድርጎ ትልልቅ ተልእኮች ሲፈጸሙ የነበረበት ሁኔታ እንዳለ እናስታውሳለን። ይህ በመሆኑም ፓርቲው እንደ ፓርቲ ትልቅ ተቋም የፈጠረበት ትልቅ አቅም የተገነባበትና ይህን መሰረት አድርጎም ወደፊት መምጣት የተቻለበትና ትልልቅ ተግባራት የተከናወኑበት ወቅት እንደነበረ እናስታውሳለን። የፓርቲ ስትራቴጂክ እቅድ የ10 ዓመት ስትራቴጂክ እቅድ ሁሉ ተነድፎ ከ2016 ጀምሮ በተጨባጭ ወደ ትግበራ የተገባበትና ይህ ስትራቴጂክ እቅድ ላይ ፓርቲው በ10 ዓመቱ የት ይደርሳል፣ ምን ተግባራት ቢከናወኑ የት ደርሶ የተሻለ ፓርቲ የተሻለ ሁለንተና የብልጽግናን በሀገር ደረጃ ማሳካት የሚችል ፓርቲ እንዴት ሊሆን ይችላል የሚለውን በግልጽ ያመላከተ ሰነድ ተዘጋጅቶ ይሄም በመላው ሀገሪቱ ባሉ ቅርንጫፍ ጽሕፈት ቤቶች ተሰራጭቶ እየተገበረ ያለበት ሁኔታ ስላለ በዚህ ረገድ ያለው እንቅስቃሴ እጅግ የሚያኮራ ትልቅ ተቋም እየተፈጠረ ያለበትና በቀጣይም
ጠንካራ ስራዎችን ለመስራት ምቹ ሁኔታ የተፈጠረበት ሁኔታ እንዳለ መረዳት እንችላለን። አዲስ አበባን የብልጽግና ተምሳሌት አደረግን ማለት አዲስ አበባን እንድታሸበርቅ ወይም ደግሞ ለእይታ ምቹ እንድትሆን ማድረግ ብቻ ሳይሆን አጠቃላይ የህዝቡ ኑሮ ሊሻሻል የሚችልበትን የተሻለ የኑሮ ሁኔታ ውስጥ ሊገባ የሚችልበትን እድል የመፍጠር ጉዳዮችንም ታሳቢ ያደረገ ነው ማለት ነው። ይህንም ብለን ስናይ አጠቃላይ በሀገሪቱ ውስጥ ብሎም ደግሞ በከተማችን ውስጥ ያለውን ነዋሪ እንዴት ብናደርግ ወይም ደግሞ ከዚህ በፊት ምን ነበሩ፣ በቀጣይስ ምን መሆን አለባቸው የሚሉ ጉዳዮችን ታሳቢ አድርገን የነበሩብን በጣም በርካታ ስብራቶች አሉ። እንደሚታወቀው በፖለቲካው፣ በማህበራዊ፣ በኢኮኖሚ ዘርፉ በጣም ብዙ ስብራቶች ያሉበት ሀገር ነው። ይህን ስብራት ሊጠግን የሚችል አጠቃላይ እንቅስቃሴ እንዴት ማድረግ ይቻላል፣ ምን ላይ ትኩረትስ ማድረግ አለብን የሚሉ ስራዎች የተሰሩበት ሁኔታ እንዳሉ እናስታውሳለን። እነዚህ ጉዳዮች ምን ይዘው መጥተውልናል ማለት ነው? የተሻለ መግባባት በአመራሩ፣ የተሻለ መግባባት በህዝቡና በመንግስት መካከል፣ በህዝቡና በፓርቲ መካከል እንዲፈጠር በማድረግ ያሰብናቸው ስራዎች፣ ያቀርናቸው እቅዶች እንዲሳኩ ትልቅ እድል ፈጥሮልናል ማለት ነው። ስለዚህ በሂደቱ ውስጥ አጠቃላይ በከተማ ውስጥ ትልልቅ ፕሮጀክቶች ይከናወናሉ። እንደምናውቀው በእነዚህ ፕሮጀክቶች ውስጥ የስራ እድሎች እንዲፈጠሩ በርካታ ወጣቶች፣ በርካታ ስራ ፈላጊ የከተማ ነዋሪ የስራ እድል የሚያገኝበት ሁኔታ እንዲመቻች ትልልቅ ስራዎች የተሰሩበት ሁኔታ አለ። በዚህም በርካቶች የስራ እድል አግኝተው የተሻለ እንቅስቃሴ እያደረጉበት ሁኔታ እንዳለ እንታዘባለን። ከዛም አልፎ ደግሞ በተቻለ መጠን ሰው የራሱን ስራ ፈጥሮ ሊቀጥል የሚችልበት የራሱን ኑሮ ሊያሻሽል የሚችልበት ምቹ ሁኔታዎች በከተማችን ውስጥም እንዲፈጠሩ የተደረገበት ሁኔታን ስናይ አጠቃላይ የህዝቡን ኑሮ ከማሻሻል አኳያ የተሻለ እንቅስቃሴ ውስጥ እንደነበረን ማመላከት የሚቻልበት ሁኔታ አለ። በፖለቲካ በኩልም የነበረን ስብራት አሻሽለን በተቻለ መጠን ከተማችን የሁላችንም ቤት መሆኗን በሚያረጋግጥ አግባብ ፖለቲካዊ ውሳኔዎች በጋራ የሚወሰኑበት አመራሩ ከሁሉም አካባቢዎች የመጡ እህቶች፣ ወንድሞች በጋራ ሆነው የሚመሩበትን ሁኔታ ስናይ በፖለቲካውም አካባቢ የተፈጠረውን ስብራት ለመጠገን የተሞከረበት ሂደት የበለጠ የሚያበረታታ ነው። ይህን ስንመለከት ከጉባኤ እስከ ጉባኤ ቃልን በተግባር ለመፈጸም የተካሄደበት ርገት ከፖለቲካ አኳያ በጣም ትልቅ መሻሻል የመጣበት ከጤና እንቅስቃሴ አኳያ ያለውን ሁኔታ ብንመለከት በጤና ተቋማት አጠቃላይ የጤና እንቅስቃሴውን ከማዘመን የተሻለ የጤና አገልግሎት ለህብረተሰቡ ከማቅረብ ጀምሮ የተለያዩ የጤና ተቋማት ለህዝቡ በቅርብ ተደራሽ እንዲሆኑ ጠንካራ ስራዎች የተሰሩበት፣ የመድኃኒት አቅርቦት ከጤና ተቋማት ውስጥ በማይገኝበት ሰዓት በከነማ ፋርማሲዎች ጭምር እንዲሰራጭ በማድረግ በኮንዶሚኒየሞች ግቢ ውስጥ ሳይቀር ማስፋፋት የተካሄደበትና በርካቶች ለመድኃኒት እጥረት እንዳይዳረጉ ጤና ተቋማት ውስጥ የጠፉ መድኃኒቶችን በተመጣጣኝ ዋጋ እንዲሁም በአካባቢያቸው እንዲያገኙ በማድረግ የተሰራው ስራ በጣም ጠንካራ ተብሎ ሊጠቀስ የሚችል ነገር ነው። በጣም በርካታ ቁጥር ያላቸው ትምህርት ቤቶች እንዲስፋፉ ሁሉም ለቅድመ መደበኛ ትምህርት ተደራሽ ሆነው የተሻለ ግንዛቤ እንዲያገኙ እየተደረገ ያለበት ሁኔታ፣ ከዛም ከፍ ሲሉ በመደበኛ ትምህርት ቤቶች ውስጥ የምገባ ስርዓት ከ800 ሺህ በላይ ለሚሆኑ ተማሪዎች የምገባ ስርዓት የተጀመረበትን እኒህንና ለትምህርት ጥራቱ ከፍተኛ ርብርብ እየተካሄደ ያለበት የቁሳቁስ አቅርቦት የትምህርት ቁሳቁስ አቅርቦትን በተሻለ ደረጃ በማቅረብ የተሻለ የትምህርት አቅርቦት ወይም የትምህርት ጥራትን የማሻሻል ስራ የተሰራ ያለበትን ሁኔታ ሁሉ ስንመለከተው የእውነት ለመናገር በትምህርት ረገድ በጣም ትልቅ መሻሻሎች እየመጡ እንደሆነ የምንረዳ ሁኔታ አለ ማለት ነው። ፓርቲው ፕሮግራሙን በመደመር እሳቤ ላይ ተንተርሶ ከቀረጸ በኋላ ተቋማዊ ስርዓት ለመዘርጋት እንዲያመች በአጠቃላይ መተዳደሪያ ደንቡንና ከሱ በተጨማሪ ከ16 የማያንሱ መመሪያዎች የወጡበት ሁኔታ እንዳለ እናስታውሳለን። እነዚህ መመሪያዎች የእውነት ለመናገር ፓርቲን እንደ ፓርቲ ተቋማዊ ህልውናውን ከማረጋገጥ የተሻለ ቁመና እንዲኖረው ለመንግስት ተቋማትም ተሞክሮ እንዲሆን ለተፎካካሪ ፓርቲዎችም አርአያ ሊሆን የሚያስችል ትልቅ ስራ የተሰራበት ሁኔታ እንዳለ መታዘብ እንችላለን። ይህን መሰረት አድርጎ ከዚህ በፊት እንደተለመደው በግለሰቦች ሀሳብ እንዲሁ ደራሽ በሆኑ ሀሳቦች በመጠለፍ ማንም ሰው የፈለገውን ነገር የሚያከናውንበት ሳይሆን ማንም ሰው ስርዓታዊ ወይም ደግሞ ተቋማዊ የሆነ መገነባባት ላይ አተኩሮ ህጎችን፣ ደንቦችን እንዲሁም መመሪያዎችን ታሳቢ አድርጎ ስራዎች የሚሰሩበትና ይህንንም መሰረት አድርጎ ትልልቅ ተልእኮች ሲፈጸሙ የነበረበት ሁኔታ እንዳለ እናስታውሳለን።
ይህ በመሆኑም ፓርቲው እንደ ፓርቲ ትልቅ ተቋም የፈጠረበት ትልቅ አቅም የተገነባበትና ይህን መሰረት አድርጎም ወደፊት መምጣት የተቻለበትና ትልልቅ ተግባራት የተከናወኑበት ወቅት እንደነበረ እናስታውሳለን። የፓርቲ ስትራቴጂክ እቅድ የ10 ዓመት ስትራቴጂክ እቅድ ሁሉ ተነድፎ ከ2016 ጀምሮ በተጨባጭ ወደ ትግበራ የተገባበትና ይህ ስትራቴጂክ እቅድ ላይ ፓርቲው በ10 ዓመቱ የት ይደርሳል፣ ምን ተግባራት ቢከናወኑ የት ደርሶ የተሻለ ፓርቲ የተሻለ ሁለንተና የብልጽግናን በሀገር ደረጃ ማሳካት የሚችል ፓርቲ እንዴት ሊሆን ይችላል የሚለውን በግልጽ ያመላከተ ሰነድ ተዘጋጅቶ ይሄም በመላው ሀገሪቱ ባሉ ቅርንጫፍ ጽሕፈት ቤቶች ተሰራጭቶ እየተገበረ ያለበት ሁኔታ ስላለ በዚህ ረገድ ያለው እንቅስቃሴ እጅግ የሚያኮራ ትልቅ ተቋም እየተፈጠረ ያለበትና በቀጣይም ጠንካራ ስራዎችን ለመስራት ምቹ ሁኔታ የተፈጠረበት ሁኔታ እንዳለ መረዳት እንችላለን።